የልማድ ኃይል ወይም አቶሚክ ሀቢት በጄምስ ክሊር። ቀላልና የተረጋገጠ አሉታዊ ልምዶችን መቀየራ፣ አዎንታዊ ልምዶችን ማጋልበቻ መንገድ። መግቢያ። የኔ ታሪክ በሁለተኛ ደረጃ ትምህርት ቤት ቆይታዬ የመጨረሻ ቀን ላይ የቤዝቦል ዱላ ፊቴ ላይ መታኝ። አንደኛው ተጫዋች የክፍሌ ልጅ ልክ ኳሷን ሲሰነዝር ዱላው ከእጁ ሾልኮ በመፈንጠር ፊቴ ላይ አይኖቼ መካከል አጮለኝ። በዚህ ኃይል ተስፈንጥሮ ፊቴ ላይ የመታኝ ዱላ አፍንጫዬን ሰረጎደው። ዱላው የአይምሮዬን ስስ ህዋሳት በከፍተኛ ሁኔታ ስለጎዳቸው እብጠት በጭንቅላቴ ውስጥ ተስፋፋ። በሸራፊክ ሴኮንድ ውስጥ የተሰበረ አፍንጫ፣ የተናወጠ አይምሮ እና የተንገረበቡ የአይን ሴኮቶች ያሉኝ ሰው አደረገኝ። አይኖቼን ስከፍት ሁሉም ጓደኞቼ በድንጋጤ እኔን እያዩ ሊረዱኝ ሲሯሯጡ ተመለከትኩ። ጎንበስ ስል ልብሶቼ በደም ተጨማልቀው አየው። ከጓደኞቼ መካከል አንዱ ሸሚዙን ቀዶ ሰጠኝ። በሰጠኝ ቁራጭ ጨርቅ የተሰበረውን አፍንጫዬን በማሰር ደሙን ለማቆም ሞከርኩ። በሆነው ነገር ተደናግጬ የነበረ በመሆኑም ጭምር ምን ያህል እንደተጎዳው ማወቅ አልቻልኩም ነበር። አስተማሪዬ እጁን ትከሻዬ ስር አስገብቶ ደግፎ ወደ ሕክምና ቦታ በዝግታ መጓዝ ጀመርን። ብዙ ሴኮንዶች እቅፍ እያደረጉ ያበረታቱኝ ጀመር። ቀስ እያልን ጉዟችንን ቀጠልን። እያንዳንዱ ደቂቃ ዋጋ እንዳላት ማንም ልብ አላለም። ልክ ነርሷ ጋር ስንደርስ በርካታ ጥያቄዎችን አከታትላ ጠየቀችኝ። ዘንድሮ ዓመተ ምህረቱ ስንት ነው? 1998 አልኩኝ። ትክክለኛው ዓመተ ምህረት 2002 ነበር። የአሜሪካ ፕሬዝዳንት ማን ነው? ቢል ክሊንተን አልኩኝ። የወቅቱ የአሜሪካን ፕሬዝዳንት ግን ጆርጅ ቡሽ ነበር። የእናት ስም ማን ነው? ተርበተበትኩ። 10 ሴኮንዶች አለፉ። የእናቴን ስም ለማስታወስ 10 ሴኮንዶች የፈጀብኝ መሆኑን ችላ ብዬ ፓቲ አልኩኝ። ይህ የማስታውሰው የመጨረሻ ጥያቄ ነው። ራሴን መቆጣጠር አቅቶኝ አምቡላንሷ ከመምጣቷ በፊት ተዝለፍልፌ ወደቅኩ። ከደቂቃዎች በኋላ በአምቡላንስ ተጭኜ ወደ ሆስፒታል ተወሰድኩ። ልክ እንደደረሰን ሰውነቴ ቀስ በቀስ ደከመ። እስትንፋሴን በመዋጥና በመተንፈስ ለመቆየት ታገልኩ። አልቻልኩም። ሙሉ ለሙሉ መተንፈስ አቆምኩ። ዶክተሮች ኦክሲጅን ሊሰጡኝ እየተሯሯጡ እያለ በሆስፒታላቸው ውስጥ በቂ ሕክምና ሊሰጡኝ እንደማይችሉ ስላወቅም ወደ ሌላ ቦታ ሄጄ የተሻለ ሕክምና አገኝ ዘንድ ሄሊኮፕተር እንዲያመጣልኝ አዘው ነበር። ነርሶች በስተሬቸር እየገፉኝ ከድንገተኛ ክፍል ወደ ውጪ አስወጡኝ። አንዷ ነርስ ከታች ወደ ላይ እየገፋች፣ ሁለተኛዋ ነርስ ደግሞ ከላይ ሆና እየሳበች ሄሊኮፕተሯ ውስጥ አስገቡኝ። ከቅጽበታት በፊት ወደ ሆስፒታል የደረሰች እናቴ አብራኝ ወደ ሄሊኮፕተሯ ገባች። እኔ ግን በራሴ መተንፈስ አቅቶኝ አይምሮዬን እንደሳትኩ ነበርኩ። እናቴ እጄ ደረቷ ላይ እንደያዘችኝ አጠገቤ ተቀምጣ ጉዞ ጀመረን። እናቴ ከኔ ጋር ወደ ሆስፒታል ስትሄድ አባቴ ግን እህቴንና ወንድሜን ለማየት ወደ ቤት ተመለሰ። በኔ ላይ የደረሰውን ነገርም ነገርኳቸው። አባቴ እንባውን እየዘራ ለእህቴና ለወንድሜ የደረሰውን አደጋ ከነገራቸው በኋላ እያሽከረከረ ወደኛ መጣ። እኔና እናቴ ከሆስፒታሉ ጣሪያ ስር እንደደረስን ወደ 20 የሚጠጉ የዶክተሮችና የነርሶች ቡድን ተቀበሉንና እየገፉ ወደ ሕክምና ክፍሉ አስገቡኝ። በዚህ ሰዓት የአንጎሌ ውስጥ እብጠት ከአቅም በላይ ሆኖ ራሴን ሙሉ በሙሉ ስቼ ነበር። የተሰባበሩ አጥንቶቼ ጥገና ይፈልጉ ነበር። እኔ ያለሁበት ሁኔታ ግን ቀዶ ጥገና ለማድረግ የሚያስችል አልነበረም። ሁኔታው በጣም አስፈሪ ነበር። ኮማ ውስጥ ስለነበርኩ በቬንቲሌተር ውስጥ እንደቆይ ተደረገ። ቤተሰቦቼ ለዚህ ሆስፒታል አዲስ አይደሉም። ከ10 ዓመታት በፊት በየወቅቱ የ3 ዓመት ሕፃን የነበረችው እህቴ የሉኮሚያ ተጠቂ በመሆኗ ምክንያት ወደ ሆስፒታል መጥተው ነበር። ያኔ
እኔ የ5 ዓመት ልጅ ነበርኩ። ወንድሜ ደግሞ የ6 ወር ጨቅላ ሕፃን፣ እህቴ ከ2 ዓመት ከግማሽ አካዳሚ ሕክምና በኋላ ጤናዋ ተስተካክሎላት ከካንሰር ነፃ ሆና ወደ ቤቷ ተመለሰች። ከ10 ዓመታት ሰላማዊ ኑሮ በኋላ ቤተሰቦቼ ሌላ ልጃቸውን ይዘው እነሆ ወደዚህ ሆስፒታል መጥተዋል። ሆስፒታሉ እኔ ኮማ ውስጥ በነበርኩበት ሰዓት የቤተ ክርስቲያን አባት ወደ ቤተሰቦቼ በመላክ ለማጽናናት ሞክሮ ነበር። እኛ አባት ከ10 ዓመታት በፊት እህቴ ካንሰር ሲገኝባትም እንዲሁ ወደ ቤታችን ተልከው ነበር። ጀንበር አዘቅዝቃ ምሽቱ ቦታውን መያዝ ጀመረ። እስትንፋሴን እስከዚህ ሰዓት ድረስ ያቆየዋት የተለያዩ ማሽኖች ናቸው። ወላጆቼ ያለምንም ፋታ ካጠገቤ ነበሩ። በኋላ እናቴ እንደነገረችኝ ያ ምሽት በሕይወቷ ካየቻቸው ጥቂት የመከራ ምሽቶች መካከል አንዱ ነው። የሕይወቴ መትረፍ። በማግስቱ ጠዋት አተነፋፈሴ ተስፋ ሰጪ ወደ ሆነ ሁኔታ ተመለሰ። በስተመጨረሻም ወደ ንቃተ ህሊናዬ ተመለስኩ። የአእምሮዬ ጤና የመስተካከል ምልክቶች እያሳየ የነበረ ቢሆንም የማሽተት አቅሜ ግን አጥቼ ነበር። ነርሴ ለዚህ ሕክምና ይሆን ዘንድ አፍንጫዬን ክፈት አድርጌ የአናናስ ጭማቂ በደንብ እንደምመገብበት አዘዘችኝ። ሁሉንም ሰው ባስደነቀ ሁኔታ የማሽተት አቅሜ ተመለሰ። ግን ይህንን ሳደርግ ግራ አይኔ ቦታዋን ለቅቃ ወደ ውጭ ራቅ ብላ ተቀመጠች። የአይኔ ኳስ ከመቀመጫዋ ተንሸራተተ። አይኔ ከአይምሮዬ ጋር የሚያገናኘው ነርቭ በጣም ላልቶ ነበር። ሐኪሜ አይኔ በጊዜ ሂደት ወደ ቦታው ሊመለስ እንደሚችል ነገረኝ። ይህ ምን ያህል ጊዜ ሊወስድ እንደሚችል ለመናገር ቀላል አልሆነለትም። ከሳምንት በኋላ ቀዶ ጥገና እንዲደረግልኝ ቀጠሮ ተያዘ። በዚሁ ወደ ቤቴ እንዲሄድ ተወሰነ። አፍንጫዬ ተሰብሮ የፊቴ አብዛኛው ክፍል ተበላሽቶና ግራ አይኔ አፍጥቶ ወደ ቤቴ ተመለስኩ። ቀጣዮቹ ወራት ቀላል አልነበሩ። ሕይወት በሙሉ ቀጥ ያለችብኝ ይመስል ነበር። ለሳምንታት የነበረኝ እይታ ልክ አልነበረም። የማያቸው አልችልም ነበር። ይህም ከወር በላይ ፈጀብኝ። በእርግጥ አይኔ ቀስ በቀስ ወደ ቦታው ተመለሰ። ራሴን በመሳቴና በእይታ ችግሮቼ ምክንያት እንደገና መኪና እስክነዳ ድረስ 8 ወራት መጠበቅ ነበረብኝ። በዚህ የመከራዬ ወቅት ሁሉ የደረሰብኝ ችግር ይዞኝ እንዳይጠፋ ጥረት አድርግ ነበር። በችግሬ ምክንያት ለጭንቀትና ለድብርት የተዳረኩባቸው ቀናት ብዙዎች ነበሩ። ከአንድ ዓመት በኋላ ወደ ቤዝቦል ሜዳ ስመለስ ምን ያህል ወደ ኋላ ተመልሼ እንደገና መጀመር እንዳለብኝ ተረዳው። ቤዝቦል የሕይወቴ ዋና አካል ነው። አባቴ በአነስተኛ ሊግ ውስጥ ለሚወዳደረው እና ሴንት ላይስ ካርዲናልስ በተባለው ቡድን ተጫውቷል። እኔም በፕሮፌሽናል ደረጃ ቤዝቦልን የመጫወት ህልም ነበረኝ። ወራታት ከፈጀው ማገገሜ በኋላ የፈለግኩት ነገር ቢኖር ወደ ሜዳ መመለስ ነበር። ይህ አልጋ በአልጋ ሊሆንልኝ አልቻለም። የውድድሩ ዘመኑ ሲጀመር ከዋና ቡድን ተቀንሼ ከታችኛው ቡድን ጋር እንድጫወት ተደረገ። ቤዝቦልን ከ4 ዓመቴ ጀምሮ ተጫውቻለሁ። እድሜን ሁሉ ቤዝቦልን ስጫወት ላደገ ልጅ ከሚወዳደርበት ቡድን ተቀንሶ በታችኛው ቡድን እንዲጫወት መደረግ ልብ ሰባሪ ነገር ነው። ይህ የተወሰነ ቀን የተሰማኝ ስሜት ዛሬም ትዝ ይለኛል። መኪናዬ ውስጥ ተቀምጬ ረጅም ሰዓት አለቀስኩ። የብሶት ሙዚቃዎችን እያዳመጥኩ ተከስኩ። ራሴን እየጠረጠርኩ ካሳለፍኩት ከ1 ዓመት በኋላ ወደ ዋና ቡድን ተመለስኩ። ይሁን እንጂ ወደ ሜዳ ገብቶ መጫወቱን እንደ ልብ አላገኘሁትም ነበር። በዓመቱ በጠቅላላ የተጫወትኩባቸው ደቂቃዎች ቢደመሩ ከአንድ የጨዋታ ሰዓት ብዙም አይበልጡም። ያሳለፍኩት ዓመት ብዙም ተስፋ ሰጪ ነበረ። ባይሆንም እኔ ግን አሁንም ትልቅ ተጫዋች እንደምሆን ውስጥ ያምን ነበር። ለዚህ ዓላማዬ መሳካት መስተካከል ያለባቸው ነገሮች ካሉ ማስተካከል ያለብኝ እኔ ብቻ እንደሆንኩም አውቅ ነበር። የሕይወቴ መታጠፊያ ግን የመጣው በዴንስን ዩኒቨርሲቲ የኮሌጅ ትምህርቴን በጀመርኩበት ጊዜ ነበር። ይህ አዲስ ጅማሬ ነበር፣ የልማድ አስደናቂ ኃይል ያየሁበት ድንቅ ቦታ።
ስለ ልማዶች እንዴት እንደተማርኩ። የዴሲን ዩኒቨርሲቲን ተቀላቅሎ መማር ከህይወቴ ድንቅ ተሞክሮች መካከል የመጀመሪያው ብዬ የማነሳው ነው። በዚህ የምፈልገው የቤዝቦል ቡድን አባል የመሆን እድል አገኘው። በጫጫታና በግርግር የተሞላው የሁለተኛ ደረጃ ትምህርት ቤት ቆይታ እንዳለ ሆኖ በኮሌጅ ውስጥ ግን የኮሌጁ ስፖርተኛ ለመሆን በቃው። ሁልጊዜ ከቡድኑ አባላት ቀድሜ ልምምድ እጀምራለሁ። ህይወቴን ፈርማሲያስ የደቂቃው ትኩረቴ ነበር። ጓደኞቼ እዚያው ቆይቶ የቪዲዮ ጌሞችን ሲጫወቱ፣ እኔ ግን ቶሎ የመተኛት ልማድን አዳብሬ በጊዜ መተኛትን ስራ ያደረግኩ። በዝርክርክነት የሚታወቀው የኮሌጅ የዶርም ውስጥ ህይወት የኔ ክፍል ግን ሁልጊዜ ጽዱና በስርዓት የተስተካከለች ነበረች። እነዚህ መሻሻሎች ዝም ብሎ ሲታዩ ጥቃቅን ነገሮች ናቸው። ለኔ ግን ህይወቴን እንደተቆጣጠርኳት እንዲሰማኝ የሚያደርግ ኃይል ሰጥተውኛል። በራስ መተማመኔን መልሼ እያገኘው መጣው። እያደገ የመጣው በራስ መተማመኔም ትምህርቴን ላይ ታየ። በርትቼ በማጥናት ሁሉንም ትምህርቶቼን ያመጣውን ልማድ ወይም ሀቢት በየጊዜው የደጋገምን የምናደርገው ነገር የሚገልጽ ቃል ነው። እኔ እያንዳንዷን ወሰን ትምህርት ባለፍኩ ቁጥር መጀመሪያ ሲጀምር የማስብ የነበረው ነገር ላይ እንድደርስ የሚያደርጉ ጥቃቅን ልማዶችን እያከማቸው ነበር። ለምሳሌ በህይወቴ ለመጀመሪያ ጊዜ በሳምንት ብዙ ጊዜ ክብደት ማንሳትን ልማዴ ያደረግኩ። ይህ በአመቱ መጨረሻ የተስተካከለ የስፖርተኛ ሰውነት እንዲኖረኝ አደረገኝ። በቤዝቦል ዱላ ተመትቼ ጉዳት ከደረሰብኝ ከ6 ዓመት በኋላ የዴሲን ዩኒቨርሲቲ ምርጥ ወንድ አትሌት ተባልኩ። በሀገሪቱ በሙሉ ካሉ ስፖርተኞች መካከል ለ33 አትሌቶች ብቻ የሚሰጠውን የኢኤስፒኤን ክብርም ተቀዳጀው። በተመረኩበት ወቅት ስሜ በዩኒቨርሲቲው የሪከርድ መጽሐፍ ውስጥ በ8 የተለያዩ ዘርፎች ተጽፎ ነበር። በዚህ ዓመት የከፍተኛ ውጤት ባለቤት ለሆኑ ተማሪዎች የዩኒቨርሲቲው ፕሬዝዳንት የሚሰጣቸውን ከፍተኛ የሜዳሊያ ሽልማትም ተሸለምኩ። ጥቃቅን ልማዶች ዋጋ ከፈሉኝ። ይህ ጉራ ከመሰለብኝ ይቅርታችሁን እጠይቃለሁ። እውነቱን ለመናገር የኔ አትሌትነት ህይወት ታሪካዊውም የጀግናም የሚያደርገው ምንም ነገር የለም። በፕሮፌሽናልነት ደረጃ አልተጫወትኩም። ይሁን እንጂ እነዚህ ዓመታት መለስ ብዬ ስቃኛቸው የሆነ ፍሬ ያለው ነገር እንደሰራው ይሰማኛል። ያለኝን እምነት አቅም እንድጠቀም አድርገውኛል። በዚህ መጽሐፍ ውስጥ ያሉት ሐሳቦችም እናንተን የራሳችሁን እምቅ ችሎታ እንድታዩ ያደርጋችኋል ብዬ አምናለሁ። ሁላችሁም በህይወታችሁ ውስጥ እንቅፋቶች ይገጥሙናል። ይህ ጉዳት የኔ እንቅፋትና ፈተና ነበር። በዚህ ውስጥ ማለፌ ግን በርካታ ትምህርቶችን አስተማረኝ። ከነዚህ ትምህርቶችም ዋነኛው ብዙም ጥቅም የሌላት የምትመስል ትንሽዬ ለውጥ ለዓመታት እያሻሻላት ከቀጠልን ትልቅ ውጤት ታመጣለች የሚለው ነው። ፈተናዎች ሁላችንም ይፈትኑናል። በረጅም ጊዜ ሲታይ ግን ህይወታችን ጥራት የሚለካው በልማዶቻችን ጥራት ልክ ነው። በተመሳሳይ ልማዶች ተመሳሳይ ውጤት ላይ ትደርሳላችሁ። በተሻለ ልማዶች ደግሞ የትኛውም የተሻለ ውጤት ማምጣት የሚቻል ነው። ይህን መጽሐፍ ለምንና እንዴት እንደጻፍኩት በህዳር ወር 2012 አርቲክሎችን በjamesclear.com ላይ ማሳተም ጀመርኩ። ለዓመታት የህይወት ተሞክሮቼን መዘግብ ነበርና በዚህ ልማዴ ያጠራቀምኳቸውን ጠቃሚ ማስታወሻዎችን ሌሎች ሰዎችም በዚህ መልኩ ማካፈል ጀመርኩ። ከዚያም በየሳምንቱ ሰኞ፣ ሐሙስ አዳዲስ አርቲክሎችን አሳትፍ ነበር። ይህ ልማድ በጥቂት ወራት ውስጥ ብዙ የኢሜል ተከታዮች እንዲኖረኝ አደረገኝ። በ2013 መጨረሻ ከ30,000 በላይ ተከታዮች ነበሩኝ። በ2014 ደግሞ የተከታዮች ቁጥር 100,000 አለፈ። ይህም በጣም ፈጣን የሚባል እድገት ነበር። ከ2 ዓመታት በፊት መጽሐፍ ስጀምር የሚሰማኝ ስሜት የአስመሳይነት ስሜት ነበር። አሁን ግን በልማዶች ላይ ልዩ እውቀት ያለው ታዋቂ ባለሙያ ሆንኩ። የዚህ ጉዳይ አዋቂ እሆናለሁ ብዬ አስቤ አላውቅም ነበር። በ2015 ተከታዮቼ 200,000 ደረሱ። እኔም ከፔንጉዊን ራንደም ሃውስ ጋር የመጽሐፍ ስምምነት ተፈራረምኩ። ይህም የምታነቡትን መጽሐፍ እንድጻፍ ያስቻለው ስምምነት ነው።
በተከታዮቼ ማደግ ልክ የቢዝነስ እድሎችም እየሰፉ መጡ። ስለ ልማድ እንድናገር የምጋበዝባቸው ቦታዎች ከቀን ወደ ቀን እየጨመሩ ሄዱ። ራሴን በአሜሪካና በአውሮፓ የሚዘጋጅ ትላልቅ መድረኮች ላይ ንግግሮችን ሳደርግ አገኘሁት። በ2016 ጽሑፎቼ እንደ ታይም ኢንተርፕራይነር እና ፎርብስ ባሉ ትላልቅ መጽሔቶችና ጋዜጦች ላይ በተቃዋሚነት መውጣት ጀመሩ። በዚህ ዓመት ጽሑፎቼ ከ8 ሚሊዮን በላይ በሚሆኑ ሰዎች ተነበዋል። የተለያዩ ክለቦችን የሚያሰለጥኑ አሰልጣኞች ጽሑፎቼን ማንበብና ለቡድኖቻቸው ማስተማር ጀመሩ። በ2017 መግቢያ በሕይወትና በሥራ ውስጥ የተሻሉ ልምዶችን ለመገንባት ለሚፈልጉ ሰዎችና ተቋማት ዋና የሥልጠና ማዕከል የሆነውን የሀቢት አካዳሚ አቋቋምኩ። የፍሮቹን 500 ገደማ ድርጅቶች መሪዎቻቸውን በዚህ አካዳሚ ውስጥ እንዲሰለጥኑ ማድረግ ጀመርኩ። በአጠቃላይ ከ10 ሺህ በላይ መሪዎች፣ አሰልጣኞች እና መምህራን በዚህ አካዳሚ ውስጥ ሰልጥነው ተመርቀዋል። ከነዚህ ሁሉ ሰልጣኞች ጋር የነበረኝ ቆይታ ልማድ በተጨባጩ ዓለም ውስጥ እንዴት እንደሚሰራ በሚገባ አስተምሮኛል። ይህን መጽሐፍ በ2015 ሳገባድድ jameskiller.com በየወሩ በሚሊዮን የሚቆጠሩ የተከታዮችን ጥያቄ ይቀበል ነበር። እኔም በየሳምንቱ ወደ 500 ሺህ የሚሆኑ ተከታዮችን እጨምራለሁ። ይህ ሲጀምረው የት እንደሚያደርሰኝ እንኳን በቅጡ ያላወቅኩት ነገር ለዚህ አብቅቶኛል። አሁን የደረስኩበት ላይ እንድደርስ የረዱኝ ሚስጥር ቁልፎችም ልማዶቼ ናቸው። ይህ መጽሐፍ እንዴት ሊጠቅማችሁ ይችላል? ስራ ፈጣሪውና ኢንቨስተሩ ናቪል ራቪካንት ጽሑፍ ለመጻፍ መጀመሪያ አንተ መጽሐፉን መሆን አለብህ ይላል። በዚህ መጽሐፍ ውስጥ ያሉትን ሐሳቦች የተማርኩት ከሐሳቦቹ ጋር በተግባር በመኖሬ ምክንያት ነው። ከደረሰብኝ ጉዳት አገግሜ እንደገና ለመነሳት በትናንሽ ልማዶቼ ላይ መመርኮዝ ነበረብኝ። ውጤታማ ለመሆን፣ ጸሐፊ ለመሆን፣ ስኬታማ ቢዝነስ ለመገንባትና ራሴን ኃላፊነት መውሰድ የሚችል ዜጋ ለማድረግም እንዲሁ ያለኝንም እምቅ አቅም አውጥቼ እንድጠቀም የረዱኝ ትናንሽ ልምዶች ናቸው። እናም ይህን መጽሐፍ ለምታነቡ ለእናንተም ትናንሽ ልምዶቻችሁ እምቅ ችሎታችሁን ለመጠቀም እንደሚያስችሏችሁ አምናለሁ። በቀጣዮቹ ገጽ የተሻሉ ኑሮችን ለመገንባት የሚሆኑ ነገሮችን ደረጃ በደረጃ በቅደም ተከተል አቀርባለሁ። ይህም ለቀናት ወይም ለሳምንታት የሚሆን አይደለም፣ ለሕይወት ዘመን እንጂ። ምንም እንኳን ሳይንስ በዚህ መጽሐፍ ውስጥ የጻፉትን ሐሳብ ሙሉ በሙሉ የሚደግፋቸው ቢሆንም መጽሐፉ ግን የአሰራር መመሪያ ኦፕሬቲንግ ማኑዋል እንጂ የሳይንሳዊ ጥናት ውጤቶች ማሳተሚያ መጽሐፍት አለመሆኑን መረዳት ይጠቅማል። ለመረዳትና ለመተግበር የሚቀሉ ልማዶችን እንዴት መፍጠርና ማዳበር እንደሚቻል የሚያወራውን ሳይንስ ሳብራራ ምክር አዘል ጥበቦችን ታገኛላችሁ። እኔ እነዚህን ስለማመድ የሚያወሩ ትምህርቶችን የወሰድኩባቸው እንደ ባዮሎጂ፣ ፍልስፍና፣ ስነ ልቦናና የመሳሰሉት የትምህርት አይነቶች ለዘመናትም የነበሩ ናቸው። እኔ የማቀርብላችሁ ነገር ጎበዞች በብዙ ጥናቶች ያገኟቸውን ምርጥ ሐሳቦችና እጅግ አሳማኝ የሆኑትን የሳይንቶች የቅርብ ጊዜ ግኝቶች ነው። የኔ አስተዋጽኦ ይሆናል ብዬ ተስፋ የማደርገው በጣም ጠቃሚ የሆኑትን ሐሳቦች ነጥሎ ማቅረብና የተገበሩ የሚመቹበትን ሁኔታ አገናኝቶ የማሳየት ስራ ነው። በእነዚህ ገጾች ውስጥ ለምታዩቸው የትኞቹም ድንቅ ነገሮች አድናቆቱን መውሰድ ያለባቸው ከኔ በፊት የነበሩ በየዘርፉ ባለሙያዎች ናቸው። የትኛውም ልክ ያልሆነ ነገር ደግሞ የኔ ጥፋት እንደሆነ እወቁ። የዚህ መጽሐፍ የጀርባ አጥንቶች የኔ የልማድ 4 ደረጃዎች ሞዴል ማለትም ፍንጭ፣ ምልክት፣ ፍላጎት፣ ጉጉት፣ ተግባር፣ ግብረ መልስ እና ውጤት፣ ሽልማት እና ከነዚህ ደረጃዎች ውስጥ የሚያድጉት 4ቱ የባህሪው ለውጥ ህጎች ናቸው። የስነ ልቦና ዘርፍ ውስጥ ያሉ አንባቢያን እነዚህን ቃላት ቢያንስ በከፊል ሊረዷቸው ይችላሉ። ምክንያቱም እነዚህ ሐሳቦች በ1930 በኢሮፒያን አቆጣጠር በቢኤፍ ስኪነር ገፍ ነገር ቀስቃሽ ስቲሙለስ፣ ተግባር፣ ግብረ መልስ ወይም ሬስፖንስ እና ሽልማት ሪዋርድ ተብለው ከተብራሩት በቅርብ ጊዜ ደግሞ በቻርልስ ዱዊግ
ዘ ፓወር ኦፍ ሃቢት ውስጥ ምልክት ኪው ድግግሞሽ፣ ሩቲን እና ውጤት ሪዋርድ ተብለው በሰፊው ታዋቂነት ካገኙት ሀሳቦች ጋር ተቀራራቢነት ያላቸው ስለሆኑ ነው። እንደ ስኪነሩ ያሉ የስነ ባህሪ ዘርፍ ባለሙያዎች ትክክለኛውን ቅጣት ወይም ሽልማት በማቅረብ ሰዎች በሆነ መንገድ እንዲሄዱ ማድረግ እንደምትችል እውቅና ሰጥተዋል። ይህ የስኪነር ሞዴል ግን ውጫዊ ሁኔታዎችን ልማዶች ላይ ተጽዕኖ የሚያሳድሩበትን መንገድ በሚገባ የሚተነትን ቢሆንም የራሳችን አስተሳሰቦች፣ ስሜቶችና እምነቶች በባህሪዎቻችን ላይ የሚኖሯቸውን ተጽዕኖ ግን አያብራራም። በእውነተኛው ዓለም ውስጥ ውስጣዊ ሁኔታዎቻችን፣ ሙዶቻችን እና ስሜቶቻችንም በባህሪዎቻችን ላይ ከፍተኛ ተጽዕኖ አላቸው። በቅርብ ዓመታት ውስጥ ሳይንቲስቶች በአስተሳሰቦቻችን፣ በስሜቶቻችንና በባህሪዎቻችን መካከል ያለውን ግንኙነት ለማሳየት ሞክረዋል። ይህ ጥናት በዚህ መጽሐፍ ውስጥ የሚዳስስ ይሆናል። በአጠቃላይ እኔ የማቀርበው መንገድ የተቀናጀ አእምሯዊና ስነ ባህሪያዊ ሞዴልን ነው። ይህ ሞዴል የውስጥ ስሜቶቻችንና ውጫዊ ገፊ ምክንያቶችን በባህሪዎቻችን ላይ የሚኖራቸውን ሚና የየድርሻቸውን ያካፈለ የመጀመሪያ ሞዴል እንደሆነ አምናለሁ። በመጽሐፉ ውስጥ የተጠቀምኩባቸው ቋንቋዎች የተለመዱና የሚታወቁ ቢሆንም ዝርዝራቸው ግን አዲስ አይነት ልማድን የመረዳት ትምህርቶችን እንደሚሰጧችሁ እርግጠኛ ነኝ። የሰው ልጅ ባህሪ ዘውትር በለውጥ ላይ ነው። ከቅጽበት ቅጽበት፣ ከሴኮንድ ሴኮንድ ይቀያየራል። ይህ መጽሐፍ የሚያወራው ግን ሁልጊዜም ጸንቶ ስለሚኖሩ ስለማይቀያየሩት ነገሮች ነው። ስለ ሰው ልጅ ባህሪያት መሰረታዊ ነገሮች ስለሆነው መሪዎች ለእድሜ ዘመን ሁሉ ሊጠቀሙ የሚችሉ ናቸው። ቢዝነሶቻችሁን ልትገነቡባቸው፣ ቤተሰቦቻችሁን ልትመሰርቱባቸው፣ ህይወታችሁንም ለማነጽ መሰረት ልታደርጓቸው የምትችሏቸው መሪዎች ናቸው። የተሻለ ባህርን ለመፍጠር የሚረዳ አንድ ትክክለኛ መንገድ የለም። ይህ መጽሐፍ ግን የተሻለ እንደሆነ የማውቀውን መንገድ ያቀርብላችኋል። ይህም በጅማሮ ላይም ሆነ በሚቀየረው ነገር ምንነት ላይ የማይመሰረት መንገድ ነው። እነዚህ በዚህ መጽሐፍ ውስጥ የማቀርባቸው ስልቶችም በየትኛውም የህይወት ዘርፍ ላሉና ደረጃ በደረጃ መሻሻል ለሚሹ ሰዎች ሁሉ የሚጠቅሙ ናቸው። እነዚህ መርሆች የሰው ልጅ ባህሪን የሚያሳትፉ በየትኛውም ጉዳይ ውስጥ እንደ መመሪያ መጠቀም ይችላሉ። መሰረታዊዎቹ ትንሽ ለውጥ እንዴት ትልቅ ልዩነት እንደምትፈጥር